ይሄ የቆሻሻ ጠቅ መስታወቱን እየሰበሩ የእንትኖቹ መኝታ ቤት ኳስ ተጫዋቾቹ የሞቱ አይጦች እየተሰበሰቡ ሸታ በሱ ሲደበድቧቸው እንዲሁ ነጋ ያለ እንቅልፍ። ቡድኑ በሚቀጥለው ቀን ግጥሚያ መግባት አለበት ሜዳ ውስጥ እንዲህ ሌሊቱን ሳያድር እንጂ ሳይተኛ ቆሞ ነው ያደረው ቡድኑ። አንበሌለ ምናምን እንቅልፍ ባይኑ አልዞርም። አሁን ሜዳ ሲገቡ አንዳንዶቹ ያፈሽካሉ። ሜዳ ሲገቡ ያፈሽካሉ እና ምንድነው የህዝብ መዝሙር ሲዘመር ለምሳሌ የሆንዱራስ ሲዘመር አብሮ ካደረጉ በኋላ እና የኤልሳልቫዶር ገና ኒኒ ሲል ሙዚቃው ምንም ነገር የለም። በዚህ ውጥረት ጨዋታው ተካሄደ። 1-0 እና እንትኖች አሸነፉ። ማነው እንትኖች አሸነፉ? ማነው? ሆንዱራሶች። ያ ቡድን ኳስ ብቻ ያስጠልቃል። ግቢው በፖሊስ ታጥሯል። ሲመጡ በወታደር ታጭቅ በቃ በጣም አስጨናቂ ነበር። ይሄንን ጨዋታ የ10 ምናምን 10 ቤት ልጅ ነች። ቦላኒዮስ ምናምን እንደዚህ ትባላለች። እንደ ማንኛውም ኤልሳልቫዶራዊ ጨዋታውን እያየች ነው። የሀገሯ ቡድን እንደዛ ተጫዋቾች እንደዛ መሆናቸው ፍርሃታቸው እንቅልፍ አልጋ ገብቶ ብሔራዊ መዝሙራቸው ሲዘመር ሳቅ ሁካታ ፊሽ